አንድ በጣም እያስቸገረ ያለው እንደ በሬው እንደ ከብቱ እንደ ዕጣኑ እንደ ጧፉ እንደ ዘቢቡ ተይዞ መጥቶ ገብቶ መቅረት ያቃተው የኛ ሰውነት ብቻ። ይህ ምድር እኮ እንዴት እንዳበላሸን ክርስቲያኖች አይመ ክርስትናን እንዲጠፋብን ያደረገው በግ ሊያታልሉን በሚችሉ ምድራዊ በሆኑ ነገሮች ብቻ ተሞኝተን አልቀረንም። እኛ ጭራሽ ደግሞ ከሚያሞኙን ነገሮች ጋር አብረን መሄድንም ጭምር ተለማምደንበት ቤተክርስቲያን ውስጥ መቆማችንን ነው ዛሬ ያየነው። ከክርስቶስ ፊት እንደምንቆም ግን አንድ ቀን አታውቁ እንቆማለን። ወይ ሊፈረድልን ወይ ሊፈረድብን እንቆማለን። ክርስቶስ ደሙን ያፈሰሰው ለወርቅ አይደለም፣ ለብር አይደለም፣ ተራ ለሆነ ግንብ እኮ አይደለም። ክርስቶስ ይህንን ሁሉ ነገር ዋጋ የከፈለው ክርስቶስ ይህንን ሁሉ ዋጋ የከፈለው ለማን ይመስላል? ለእኛ እኮ ነው ደሙን ያፈሰሰው። መጽሐፍስ የሚለው ምንድን ነው? በገዛ ደሙ ገዝቷችኋልና እኮ ነው የሚለው። ሆዳችንን የምናመልክ፣ ገንዘባችንን የምናመልክ፣ ጉልበታችንን የምናመልክ፣ አስተሳሰባችንን የምናመልክ ከቤተ ክርስቲያን አምላክ ከክርስቶስ ውጪ ሌላ ነገር እንዲገዛን የምንመርጥ ሰዎች በሙሉ በነፍሳችንም ሆነ በስጋ ጣዖት አምልከናል ማለት ነው። ክርስቶስ መጀመሪያ እንድንለምነው የሚፈልገው የዘላለም ሕይወትን መጀመሪያ እንድንጠይቀው የሚፈልገው ያዘጋጀልንን ሕይወት በምድር ሳይሆን በሰማይ ስለሆነ እሱን እንዳገኝ ምን ላድርግ የሚለውን አስቀድመን ያነሳ ነው። ለመጽሐፍ ቅዱስ መማሪያ ጥቅስ ያወጣ ነው። የሕይወት መጽሐፍ ተብሎ ከሚጠየቀው እና ከሚጠራው ከመጽሐፍ ቅዱስ ነውና መጽሐፍ ቅዱስ ለምን ለሁሉም ነገር መነሻ ለሁሉም ነገር መደምደሚያ በተለያዩ ጊዜያት ደግሞ ለምንሰማቸው አምላካችን ኢየሱስ ክርስቶስ ለኛ በዚች ምድር ስንኖር ለሚያስፈልገን ነገር በሙሉ ማስተማሪያ አድርጋ ቤተክርስቲያን ለምን ትጠቀመዋለች የሚለውን አስቀድመን መመለስ ያስፈልገናል። ቤተክርስቲያናችን እንግዲህ መጽሐፍ ቅዱስን ከማንበብም ባለፈ በተለያዩ መንገዶች ትጠቀምበታለች። ሊቃውንት እንደሚያስተምሩት መጽሐፍ ቅዱስ በቤተ ክርስቲያን ውስጥ ያለው ቦታ 3 ነው። አንደኛው መጽሐፍ ቅዱስ ይነበባል። እስኪ መጽሐፍ ቅዱስ በሉ። ይነበባል። መጽሐፍ ቅዱስ የተጻፈው ራሱ ሲጀመርም እንዲነበብ ነው። መጽሐፍ ቅዱስ በተለያየ ምክንያት ተጽፏል። አንዳንዶቹ በብሉይም ሆነ በሐዲስ ኪዳን እግዚአብሔር ጻፉ ስላላቸው አባቶቻችን የጻፏቸው አሉ። አንዳንድ ቅዱሳት መጻሕፍት ደግሞ የተጻፉት አባቶቻችን አስተምረው ሃይማኖትን አጽንተው ወደ አዲሱ ወደ ክርስትና እምነት ካስገቧቸው በኋላ ደግሞ በተለያየ ምክንያት የነሱን ከእግር መራቅ ምክንያት አድርገው ወደ ቀደመ ልማዳቸው ይመለሱ ለነበሩ ሰዎች ማጽኛና ማስታወሻ እንዲሆናቸው። ለዛ ነው መጽሐፍ ቅዱስ በነገራችን ላይ ክርስቲያኖች ለኛ ዕለት ዕለት የሚነበብልን ዕለት ዕለት ቤተክርስቲያንም ስታነበው የምትሰሙት አባቶቻችን ካስተማሩን ክርስቶስ እንድንኖረው ካዘዘን ትእዛዝ ሰምተን የምንተላለፍበት ጊዜ በጣም ብዙ ስለሆነ የሚነበበው የማስታወስ አቅማችን በጣም ደካማ ስለሆነ ተደጋጋሚ ስንሰማው የልቡናችን ሰሌዳ ላይ ተቀርጾ በሕይወት መኖር እንድንችል እንዲያደርገን። ቤተክርስቲያናችሁ ውስጥ ስጋችን ልመናችን ያለው እንጂ ነፍሳችን እዚህ የለም። እየሰማችሁ ነው? አሁን ነፍሳችን የለም ማለት ሕይወታችን የዚህ አይደለም ማለት ነው። አምላካችንን የምንፈልገው ተጠግተነውም ለመኖርም የምንሻው እግዚአብሔር ሊያረግልን የሚችለውን ነገር ስለምናውቅ ሊያረግልን የሚችለውን ነገር እንዳይከለክለን ስለምንፈልግ ነው እንጂ ወደነውና በዚህ መኖር ለኛ መልካም ነው ብለን አምነን አይደለም። ድክመታችንን ተመልከቱት ክርስቲያኖች። እግዚአብሔር እኛን የሚያኖረን ከኛ ሊጠበቅ ከኛ ሊያገኘው የሚችል የሆነ ነገር ያለ ነገር ሆኖ አይደለም። እኛ እግዚአብሔር ጋር ግን ያለነው ከሱ ልንቀበለው የምንችለው ነገር እንዳለ በማወቅ ብቻ ነው እንጂ እኛ ለሱ እናስፈልገዋለን ብለን በማመንም ጭምር አይደለም። ለዛ እኮ ነው በጣም ብዙ ሰው ቤተክርስቲያን ውስጥ ከመምጣት ከመግባት ብዙ ጊዜ የሚመላለስ ሰው ሰምታችሁ ከሆነ በመምጣቱ በመግባቱ ውስጥ በጣም በእግሩ ሲመላለስ በልቡ መመላለሱን ያለመደው ሰው በጣም የሆነ ጊዜ ላይ ይዝላል፣ ይደክማል። እና እኔ እውነት ለእግዚአብሔር ምን አረግለታለሁ ይላል። እውነት እንነጋገር ከተባለ እኛ ለእግዚአብሔር ምንም ላናረግለት እንችላለን። የሚገርማችሁ ግን ብዙ ከምናረግለት ነገር በላይ እግዚአብሔር እኛን የሚፈልገው። ሲነበብ እንደሰማችሁት አንድ ባለጸጋ ወደ ጌታችን ወደ ኢየሱስ ክርስቶስ ቀረበና እንዲህ ብሎ ጠይቀው፣ መምህር ሆይ በሉ የዘላለም ሕይወትን እንዳገኝ ምን ላድርግ? የሚገርም ጥያቄ ነው በነገራችን ላይ። ምክንያቱም ሰውየው ባለጸጋ ነው፣ ብዙ ሀብትና ንብረት ያለው ሰው ነው። እግዚአብሔር ጋር ቀርቦ ክርስቶስን
አካል ለአካል ቆሞ ያነጋገረው ሊለምነው የሚችለው ብዙ ልመና ነበር። ለምሳሌ እንደ ባለጸጋነቱ ሀብቴ እንዳይወድቅ ባለጸጋ ሆኜ ለዘላለም መኖር እንድችል ምን ላርግ ብሎ መጠየቅ ይችላል አይችል? ይችላል። የጎደለውን ከሚጠይቅ ይልቅ ያለውን እንዳያጣ ምን ማድረግ እችላለሁ ብሎ መለመን ይችላል። ይሄ ባለጸጋ ከሀብቱ ውጪ ሌሎች ብዙ ነገሮችን እግዚአብሔር ፊት ቆሞ መለመን ይችላል። አንድ አሳስቦት እንዲሁም የማርቆስ ወንጌል ሲናገር ምን ይላል መሰላችሁ? ሄዶ ሮጦ ተንበርክኮ ክርስቶስ እግር ስር ሆኖ ነው የዘላለም ሕይወትን እንዳገኝ ምን ላርግ ብሎ የጠየቀው። የብዙዎቻችንን ልመና ከዚህ ባለጸጋ ጋር አነጻጽረን ማየት እንችላለን። ጌታችን ኢየሱስ ክርስቶስ ስለ አንቀጸ ጸሎት ማቴዎስ ወንጌል ላይ ሲያስተምር እንዲህ ብሎ ነበር። ጽድቁን እስኪበሉ እና መንግስቱን እሹ ሌላው ይጨመርላችኋል። ክርስቶስ መጀመሪያ እንድንለምነው የሚፈልገው የዘላለም ሕይወትን መጀመሪያ እንድንጠይቀው የሚፈልገው ያዘጋጀልንን ሕይወት በምድር ሳይሆን በሰማይ ስለሆነ እሱን እንዳገኝ ምን ላድርግ የሚለውን ነው። ሌላው ነገር ከዚህ በኋላ ሊመጣ የሚችል ነው አለ። ያ ማለት ክርስቲያኖች ስለ ዘላለም ሕይወት ብቻ በመጠየቅ ሂደት ውስጥ ሌሎች የሚያሳስባችሁን ነገር ለእግዚአብሔር አትንገሩት ማለት አይደለም። ይሄ በፍጹም አይደለም። ግን ከሌሎች ነገሮቻችን አስቀድመን መጠየቅ ያለብን የእግዚአብሔርን መንግስቱን ነው። በዚህች ምድር ውስጥ ስንኖር አግኝቶ ማጣት አለበት። የዘላለም ሕይወት ያለበት የሰማያዊውን መንግስት ግን ክርስቶስ እንድንለምን የሚፈልገው ለምን እንደሆነ ታውቃላችሁ? ካገኛችሁት በኋላ ማጣት ስለሌለበት፣ ከሰጣችሁ በኋላ መነጠቅ ስለሌለበት። ስለዚህ ልትነጠቁ ልታጡ የምትችሏቸውን ብዙ ስጋዊ የሆኑ ነገሮችን መጀመሪያ አትለምኑኝ አለ። ሰው በነገራችን ላይ ቢያሳስበው ምን ሊለምን እንደሚችል ታውቃላችሁ? ልብስ፣ መጠለያ፣ ምግብ ነው። ይሄ በጣም ለሰው አስፈላጊ ናቸውም ጭምር የሚባሉት። ክርስቶስ ደግሞ እነዚህንም ነግሮናል። ስሙ ምን እንዳለ? የሰማይ አዕዋፋትን ተመልከቷቸው፣ አይዘሩም፣ አያጭዱም፣ አይኮተኩቱም፣ ነገር ግን የሰማይ አባታቸው የሚያስፈልጋቸውን ምግብ ይሰጣቸዋል አለ አምላካችን። ለእግዚአብሔር ተስኖት አይደለም ክርስቲያኖች ይህንን ማድረግ። ምንም ሳንሰራ ሁሉን ነገር አሟልቶ መስጠት ይችላል እግዚአብሔር። ድህነታችን ውስጥ ግን የእኛ ሱታፌ መታወቅ አለበት። አዳምን ሊያድነው አዳምን ሊቤዠው ሰው የሆነው ጌታችን ኢየሱስ ክርስቶስ ከአዳም ዘር ሳይወለድ እኮ ከላይ ከሰማያት ወርዶ ስጋን ተዋህዶ የራሱን ስጋ ፈጥሮ እኮ መኖር ይችል ነበር። ለምንድነው በሰው ማህፀን ውስጥ በእመቤታችን ማህፀን ውስጥ ማደርን የፈለገው? ንጽሕት ስለሆነች ቅድስት ስለሆነች ብቻ ሳይሆን እነሱ ባጠፉት ጥፋት ውስጥ ሊያድናቸው የፈለገው እግዚአብሔር የእነሱንም ድርሻ ፈልጎ ነበር። የኛ ድርሻ ንጽሕት የሆነችን ዘር ማቅረብ ነበር። እመቤታችንን አቀረብን። ከዚህ ውጪ ለአምላክ ልንሰጠው የምንችለው ስጦታ የለን። ሰው በጊዜው ለእመቤታችንን የሰጠው በቃ በሷ በኩል እግዚአብሔር ደግሞ እኛን ጎበኘ። በሷ በኩል እግዚአብሔር ደግሞ እኛን አየን። ሊያድነን የፈለገው እግዚአብሔር የኛን ስራ የኛን ድርሻ ፈልጎ ነበር። የትኛው እጽዋት ነው ሲበቅል ክርስቶስን አልብሰኝ ብሎ የለመነው? ሊበርደኝ ይችላል ቅርፊት አድርግልኝ ብሎ የለመነ እጽዋት አለ? እንደሚያስፈልገው አውቆ እግዚአብሔር ሰጠው እንጂ እግዚአብሔርን እውነት ስለማናምነው ነው እንጂ ክርስቲያኖች እኮ ይሄንን የፈጠረውን ጉሮሮ ውሃና ምግብ ሳይሰጠው የሚያሳድረው ይመስላችኋል? በፍጹም አያደርገውም እኮ። ስንለምን ለምን መሰላችሁ? እኛ እንኳን የምንለምነው ልመና አባታችሁ ላይ ብለን ስንጸልይ የምንጸልየው ለኛ የዕለት እንጀራን እንዲሰጠን አይደለም። የዕለት እንጀራችንን ምን አርገን እንምንል ስጠን እኮ ነው የምንለው። ለኛ ብቻ ሳይሆን ቆሞ መለመን እያለበት ለማይለምነውም ሰው እግዚአብሔር ወይ እባክህ እንደ ቸርነት አብላው አጠጣው እንላለን። ታዲያ እግዚአብሔር የቤተ ክርስቲያንን ጸሎት እየሰማ የንጹሃኑን የአባት የእናቶቻችንን ጸሎት እየሰማ እነሱንም ይጎበኛል ማለት ነው። ስለዚህ ልብስ አያሳስባችሁ፣ እህልም አያሳስባችሁ። አስቀድማችሁ ሰማያዊቷን የእግዚአብሔርን መንግስት ለመለመን ሞክሩ። እሱን ነው የሚበጃችሁ። እሱን ከለመናችሁ በኋላ ሌላው ይጨመርላችኋል። ጠይቁኝ አደርግላችኋለሁ አለ። እውነት እንነጋገር ከተባለ ከኛ መካከል የዕለት ልመናው ሆኖ መንግስትህን አውርሰኝ የሚል ሰው አለ? አብዛኞቻችን እኮ የሚያሳስበን ነገ ይነጋልና አምላኬው አደራህን እንደው የነገዋን ብርሃን አሳየኝ እንላለን። የመንግስተ ሰማያትን ብርሃን የሚናፍቅ ሰው አለ እንዴ?
ከእግዚአብሔር ጋር መኖር የሚያስቸኩለው ሰው አለ እንዴ? ይህ ምድር እኮ እንዴት እንዳበላሸን ክርስቲያኖች፣ ጣዕመ ክርስትናን እንዲጠፋብን ያደረገው። በቃ ሊያታልሉን በሚችሉ ምድራዊ በሆኑ ነገሮች ብቻ ተሞኝተን አልቀረንም እኛ። ጭራሽ ደግሞ ከሚያሞኙን ነገሮች ጋር አብረን መሄድንም ጭምር ተለማምደንበታል። ለዛ ነው አንድን ሞኝ ወንዝ ሲወስደው ምን እያረገ ነው ይላሉ አባቶቻችን? እያሳሳቀ ነው። ዓለምም ከእግዚአብሔር ስታረቀን እያሳሳቀችን ያራቀችን፣ ኃጢአታችንም ሲያረቀን እያሳሳቀን ያራቀን፣ በደላችን ሲያረቀን እያሳሳቀን ያራቀን ይሄ ባለጸጋ። ስለዚህ የለመነው ልመና ቀላል ልመና አይደለም። መንግሥተ ሰማያትን እንድወርስ የዘላለም ሕይወት እንዲኖረኝ ምን ላድርግ አሉ። ይሄ ባለጸጋ ክርስቶስ መምህር ብቻ ስለመሰለው ግን ዕውቀትን ጠየቀው እንጂ ሕይወትን አልለመነው። ከቤተ ክርስቲያን ብዙ ሰው ዕውቀቷን ነው እንጂ ሕይወቷን ያልወሰደ ስንት ሰው አለ መሰላችሁ? ዕውቀቱን ቀድተነዋል፣ በደንብ አድርገን ወስደነዋል፣ ጥቅሱን እንናገረዋለን፣ የሚያስፈልጉትን የአባቶቻችንን ትርጓሜያት እንመሰክራለን፣ እንዲህ ብለው አስተማሩ እንላለን። አባቶቻችን የጠቀሱትና ያስተማሩትን የትርጓሜ ሕይወት ግን መኖር የከበደን ሰዎች ነን እኛ። በጣም ደካማ የሆንን ማለት ነው። ዕውቀቱን ይዘነው ሕይወቱ ግን የጎደለን ማለት ነው። ነገ እንኑር እንሙት ሳናውቀው ዛሬ ከእግዚአብሔር ፊት ብንቀርብ ምን ብለን ልንመልስ እንደምንችል የማናቅ ሰዎች ነን። ቤተ ክርስቲያን ውስጥ መቆማችንን ነው ዛሬ ያየነው። ከክርስቶስ ፊት እንደምንቆም ግን አንድ ቀን አታውቁ? እንቆማለን እኮ ወይ ሊፈረድልን ወይ ሊፈረድብን እንቆማለን። ስለዚህ ያ ባለጸጋ እንደ መምህርነቱ ክርስቶስን ዕውቀት ነው የጠየቀው። ቤተ ክርስቲያን ስንመጣ ዕውቀቷን ብቻ እንፈልግ፣ ሕይወቷንም ወስደነው እንሂድ። ለዛ እኮ ነው ቅዱስ ዮሐንስ አፈወርቅ ይህችን የተሰበሰብንባትን ቤተ ክርስቲያን ትልቋ ቤተ ክርስቲያን ናት ይላል። ምኗ ቤተ ክርስቲያን በሉ እንጂ፣ ምኗ ቤተ ክርስቲያን በሉ፣ በደምብ ጮክ ብላችሁ በሉ። ምኗ ቤተ ክርስቲያን? እናንተ ቤት ያለችው ቤተ ክርስቲያን ደግሞ ትንሿ ቤተ ክርስቲያን ትባላለች። ከዚህኛው ተቀርቶ ወደኛ ቤት የማይገባ መስዋዕቱና መሰዊያው ታቦቱና ቁርባኑ ካልሆነ ቤተ ክርስቲያን ውስጥ ተኑሮ እኛ ቤት ውስጥ የሚታጣ ምንም ነገር መኖር የለበትም። ቤተ ክርስቲያን ውስጥ ትምህርት እንዳለ ቤቶቻችን ውስጥ ቃለ እግዚአብሔር መማር አለብን። ቤተ ክርስቲያን ጸሎት እንዳለ ቤተሰቦች መጸለይ አለባቸው። ብዙ ላስገባው ብዙ ልልል እንላለን፣ እናጨበጭባለን፣ ብዙ ለተደረገለት እናመሰግናለን። ይሄ የሚያስወቅስ ነገር ሆኖት አይደለም። እርግጥ ነው እነሱን በብዙ ጎብኝቷቸው እግዚአብሔርን ደስ ባሰኛቸው ነገር እሱን ለማመስገን የመጡት ሰዎች በምስጋናቸው ብንሳተፍ የሚያስመሰግን ነው። ያላቸውን የሰጡትን ሰዎችን ግን ለምን እንንቃቸዋለን? ክርስቶስ እኮ ብዙ ካስገቡት ሰዎች ይልቅ 2 መሐለቅ አውጥታ ያላትን የሰጠችዋን ሴት እኮ ነው ያመሰግናል። እነሱ ከተረፋቸው ነው የሰጡት፣ እሷ ግን ያላትን የሰጠችው። ብዙዎች እኮ ያላቸውን ሰጥተው ነገር ግን ተርፏቸው የሰጧቸውን ሰዎች አቅምና ጉልበት ስላልደረሱ ብለን እኮ እኛ ፊት ነስተናቸዋል። እግዚአብሔር ግን ሁለቱንም ነው የሚመለከተው። በንጽህና የሰጡትን ይቀበላል፣ ብዙም ሆነ ትንሽ። ይሄ ባለጸጋ ክርስቶስን መምህር ብሎ ያሞካሸው ከሱ ምስጋና ፈልጎ ነው፣ ከሱ መወደስን ፈልጎ ነው። ከኛ መካከልም እግዚአብሔር እንዲያመሰግነን ፈልገን የሚያስመሰግን ስራ ግን የለንም። እግዚአብሔር ነገርኳችሁ፣ ልናመጣለት የምንችለው ብዙ ወርቅ ብዙ ብር ሊኖር ይችላል፣ እናንተን ግን አይተካችሁም። ክርስቶስ ደሙን ያፈሰሰው ለወርቅ አይደለም፣ ለብር አይደለም፣ ተራ ለሆነ ግንብ እኮ አይደለም። ክርስቶስ ይህንን ሁሉ ነገር ዋጋ የከፈለው። ክርስቶስ ይህንን ሁሉ ዋጋ የከፈለው ለማን ይመስላችኋል? ለኛ እኮ ነው ደሙን ያፈሰሰው። መጽሐፍስ የሚለው ምንድነው? በገዛ ደሙ ገዝቷችኋልና እኮ ነው የሚለው። ይሄ ለወርቅ አልተነገረም፣ ለብር ለምናመጣቸው ነገሮች በሙሉ አልተነገረም ይሄ ነገር በሙሉ። ስለዚህ ክርስቶስ መልካም የሆነው አንድ ነገር ብቻ ነው፣ እሱም እግዚአብሔር ነው አለውና ወደ ዘላለም ሕይወት መግባት የምትፈልግ ከሆነ ትእዛዛቱን ጠብቅ አለ። እንግዲህ ልብ ብላችሁ ከሆነ ክርስቶስ የዘላለም ሕይወትን እንዲወርስ የጠየቀውን ባለጸጋ ለእግዚአብሔር ፍቅርህን መግለጽህ ብቻ በቂ ነው አላለው። ከሰው ጋር ስትኖር ለሰው የምታሳየውን ፍቅር ነው እኔ የማየው አለ። ለምን መሰላችሁ? እዚህ የዮሐንስ መልእክት ላይ አምላካችን ልዑል እግዚአብሔር በሐዋርያው በቅዱስ ዮሐንስ ላይ አድሮ እንዲህ ይላል፣ ማንም በሉ በደንብ ከእናንተ መካከል እግዚአብሔርን እወደዋለሁ እያለ የሚያየውን ወንድሙን የሚጠላ ቢኖር እርሱ ውሸታም ነው። ቀጥሎ አሁንም አላቆምንም። የማያየውን
እግዚአብሔር እወደዋለሁ እያለ የሚያየውን ወንድሙን እንዴት ሊጠላው ይችላል? አይገርማችሁ? ያላየነውን እግዚአብሔር እንወድሃለን እንለዋለን፣ በአምሳሉ የፈጠራቸውን ሰዎችን ግን እንጠላለን። ውሸት አምነን ማለት ነው። ሰው እግዚአብሔርን መውደዱ በእውነት የሚረጋገጠው በአምሳሉ የፈጠራቸውን ሰዎች መውደድ ሲችል ነው። እውነት እግዚአብሔር እርስ በርስ መዋደድን ይስጠን። ትልቁ ጸጋም ትልቁ የሕግጋት ፍጻሜ ይሄ ነው። እስኪ ክርስቲያኖች ራሳችንን እንጠይቅ። ከልጅነታችን ጀምሮ ያልሰራ ነው ምን ኃጢአት አለ? ምናልባት አሁን እንደዚህ ሲባል አንዳንድ ሰው አይ ሁሉንም ኃጢአት ሰርቼ ሊሆን ይችላል፣ በፍጹም ግን እኔ ከእግዚአብሔር ውጪ ሌላ አምላክ አምልኬ አላቅም ሊል ይችላል። ስሙ በደንብ። ጣዖት ማምለክ ማለት የሆነ የአሕዛብ ቤት ቆሞ የነሱ ስርዓት አምልኮስ መሳተፍ ብቻ አይደለም። ቅዱስ ጳውሎስ እንዲህ ይላል፣ ሆዳቸው ጣዖት የሆነባቸው ሰዎች አሉ ይላል። ሆዳቸው ምናቸው? መጾም ሲያስፈልጋቸው የማይጾሙ፣ ለነፍሳቸው ድህነት የሚያስፈልጋትን ነገር ማድረግ ሲጠበቅባቸው የስጋቸውን መቆም ይበልጥ አድርገው ትኩረት የሚሰጡ ሰዎች ሆዳቸው አምላካቸው የሆነባቸው ነውና እነዚህ ከእግዚአብሔር ውጭ የሚያመልኩት ሌላ ነገር አለ፣ እሱም ሆዳቸው ነው። ሆዳችንን የምናመልክ፣ ገንዘባችንን የምናመልክ፣ ጉልበታችንን የምናመልክ፣ አስተሳሰባችንን የምናመልክ፣ ከቤተ ክርስቲያን አምላክ ከክርስቶስ ውጪ ሌላ ነገር እንዲገዛን የምንመርጥ ሰዎች በሙሉ በነፍሳችንም ሆነ በስጋችን ጣዖት አምልከናል ማለት ነው። እያለው ማድረግ የከበደውን አይደለም፣ ሳይኖረው ግን ማድረግ የፈለገውን በጎ መሻቱን ይፈልጋል፣ በጎ መሻቱን ይቀበላል ማለት ነው። ስለዚህ እግዚአብሔር ጎዶሏችንን ሊሞላ የሚችልበት ብዙ መንገድ ዘርግቷል። እኛ ጎዶሏችንን አውቀን ደግሞ መኖር የእኛ ድርሻ ነው። ባለጸጋው ጎዶሎውን አውቆ መመጽወት ከብሎት ያጣውን የእግዚአብሔር መንግስት እኛ ጎዶሏችንን አውቀን ካለመግባት አምላካችን ሁሉ እግዚአብሔር ይሰውረን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። የጎደለንን አውቀን ደሙን ያፈሰሰልን አምላካችን ኢየሱስ ክርስቶስ ያዘጋጀልን የከፈተልን መንግስቱን ለመውረስ አምላካችን ሁሉ እግዚአብሔር ይርዳን። በጎደለው በመጠበው ተጠምቀው በሚማሩ በክቡር አባታችን በሊቃውንት የሚታረግ የሚስተካከል ሆኖ በስራ አድረጃለን።